የሙፍቲ ሐጂ ዑመር ቀብር እቤታቸው እንዲሆን ለምን ተፈለገም? በእስልምና አስተምሮ ሁሉም የሰው ልጅ የተፈጠረው አላህን ለመገዛት ነው። የሁሉም ሰው ፈጣሪውን የመገዛት ደረጃ ቢለያይም በሕይወት እያለ የየትኛውም ሰው ፈጣሪውን የመገዛትና ያለመገዛት ውጤቱን ማወቅ የሚችል የለም። ዓሊምም ይሁን ጃሂል፣ ሀብታምም ይሁን ድሃ፣ ትልቅም ሰው ይሁን ወጣት፣ ወንድም ይሁን ሴት፣ ሙስሊም እስከሆነ ድረስ ሲሞት ያለምንም ልዩነት በአንድ የመቃብር ስፍራ ይቀበራል። ቤታቸው መቀበራቸው ምንስ ይጠቅማቸዋል? የመቃብር ስፍራ ከመቀበራቸውና ቤታቸው ከመቀበራቸው የትኛው ፊትና ይሆናል? ከልቡ የሚወዳቸው በየቀኑ ቤታቸው ላይ ወዳለው ቀብራቸው እየሄደ ድንበር አያልፍምን? ከመውደዱ አልፎ ወደ ልመና አይገባምን? በየክፍለ ሀገሩ በየሐሪማዎቹ ለብቻቸው የተቀበሩ የዓሊሞችን ቀብር አብዛኛው ሰው የሚያመልካቸው ዋነኛው ምክንያቱ የዓሊሞቹ ቀብር ከሌላኛው የሕዝብ ቀብር በተለየ ቦታ መቀበሩ አይደለምን? ለሕዝቡ ፊትና የሚሆነን ሥራ መሥራቱ ከጥቅሙ ጉዳቱስ አይበልጥምን? ነገ በአላህ ፊት ሁሉም እንደ ሥራው መመንዳቱ ላይቀር ዛሬ የኛ በቀብር ስፍራ መለያየት ምን የሚሉት ጥቅም ሊያመጣልን ነው? ብቻ ለታላቁ ዓሊማችን ሙፍቲ ሐጂ ዑመር አላህ ጀነተል ፊርደውስን እንዲወፍቃቸውም ዱዓይ ነው። እኔና እናንተንም ቅኑን መንገድ ይምራን፣ ተሳስቶ ከማሳሳትም ይጠብቀን ዱዓይ ነው። ሰላም